ዮሐንስ ራእይ ምዕራፍ 22 ቁጥር 1 እስከ 34 በአደባባይም መካከል ከእግዚአብሔርና ከበጎ ዙፋን የሚወጣ እንደ ብርሌ የሚያንጸባርቅ የሕይወት ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ 12 ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፍንም ቅጠሎች ለሕዝቡ መፈወሻ ነበር። ከእንግዲህም ወዲህ መረገም ከቶ አይሆንም። የእግዚአብሔር በጎ ዙፋን በእርሱም ውስጥ ይሆናል። ባሪያዎቹን ይመለከታል፣ ፊቱንም ያያል፣ ስሙንም በግንባሮቹ ይሆናል። ከእንግዲህም ወዲህ ሌሊት አይሆንም። ጌታ አምላክ በእርሱም ላይ ይበራላችኋል። የመብራትን ብርሃን የፀሐይን ብርሃን አያስፈልጋችሁም። ከዘላለም እስከ ዘላለም ይነግሣል። እነርሱም እነዚህ ቃሎች የታመኑና እውነተኞች ናቸው። የነቢያትን መንፈስ ጌታ አምላክ በቶሎ ሊሆን የሚሆን ነገር ለባሪያዎቹ እንዲያሳየው መልአክ ሰደደው። እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለ። ይህንም ያየሁት የሰማሁት እኔ ዮሐንስ ነኝ። ባሳየሁት በሰማሁት ጊዜም ባሳየው በመልአክ እግር ፊት ሲሰግድ ዘንድ ተደፋሁ። እርሱም እንዳታደርግ ተጠንቀቅ፣ ከአንተም ጋር ከወንድሞችም ጋር ከነቢያት ጋር የዚህን መጽሐፍ ትንቢት ቃል ከሚጠብቁ ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ አለ። ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማተብ አይዘጋ። ዓመፅን ወደፊት ይመጽ፣ ርኩስን ወደፊት ይረክስ፣ ጽድቅንም ወደፊት ጽድቅን ያድርግ፣ ቅዱስንም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራ መጠን ይከፍል ዘንድ ዋጋዬ ከእኔ ጋር ነው። አልፋና ኦሜጋ፣ ፊተኛም ኋለኛም፣ መጀመሪያም መጨረሻ እኔ ነኝ። ወደ ሕይወት ዛፍ ለሚደርሱት ሥልጣን እንዲኖራቸው በደጆቹ ወደ ከተማይቱ እንዲገቡ ልብሶችን የሚያጥቡ ብፁዓን ናቸው። ውሸተኞች፣ አስማተኞች፣ ሴሰኞችም፣ ነፍሰ ገዳዮችም፣ ጣዖትን የሚያመልኩና ውሸትን የሚወዱና የሚያደርጉ ሁሉ በውጭ አለ። እኔም ኢየሱስ ለአበክርስቲያን ዘንድ ይህንም እንድመሰክርላችሁ መልአክ ላከው። እኔም የዳዊት ዘር ነኝ፣ የንጋት ኮከብ ነኝ። መንፈሴም ሸላትን ይላል፣ የሚሰማውን ይባል፣ የተጠማውን ይጥም፣ የወደደውን የሕይወት ውኃ እንዳየውም ይወስዳል።